እስኪመጣ ልጠብቅ ብላ ጠፋች። እንደዚህ ሁሉ እንደሚሆን አላቅም። ሰላም ጤና ይስጥልኝ። ዶክተር አእምሮ ላይ በአማናችና የህፃናት ልዩ ህክምና ማዕከል የማህፀንና የፅንስ ሐኪም ነኝ። ዛሬ አንድ ገጠመኝ እናወራለን። አንድ ነፍሰ ጡር ደንበኛችን የፅንሱ ዕድሜ በህክምና ሲሰላ 41 ሳምንት ሆነው ማለት ነው። ስለዚህ አሁን ባለው የህክምና ስምምነት መሰረት አንድ ፅንስ ከ41 ሳምንት በኋላ እንዳይቀጥል ከፍተኛ ምክር ይሰጣል። ከ41 ሳምንት በኋላ መቆየት ለልጅ ጥሩ አይደለም የሚል ጥናቶች ስላሉ ከ41 ሳምንት በኋላ ልጅ እንዳይቆይ ይመከራል። ይሄ አምጠው ነው የሚወልዱ ማለት ነው። በተለይ ደግሞ የበካር ነፍሰ ጡር እናቶች ወይ ደግሞ ፕሪሚግራቪዳ የምንላቸው። ነገር ግን ብዙዎቹ መቆየት ይፈልጋሉ፣ ማማጥ ይፈልጋሉ። ልጁ ደህና ነው ይላሉ፣ እንቅስቃሴው ደህና ስለሆነ ለምንድን አልቆይ ይላሉ። እንግዲህ ጥናቶችን መቀበል መልመድ አለብን፣ መሰልጠን አለብን። ምክንያቱም ጥናት ማለት እንዲሁ በስሜትና በፍላጎት ላይ የተመሰረተ ሳይሆን የፅንስን የአሁን ደህንነትና የወደፊትም እጣ ፈንታን ጨምሮ የሚያይና የሚወስን ነው። ስለዚህ ፅንስ አይደለም ከ41 ሳምንት በኋላ ከ40 ሳምንት በኋላ ራሱ ማህፀን ውስጥ መቆየት የለበትም። እየቆየ በሄደ ቁጥር የመታፈን አደጋው፣ እንሽርቷ የመጠጣት አደጋው እየጨመረ ስለሚሄድ እንግዲህ ልጅ ራሱ ልጅ ስለሆነ እድሜ ያለው እያረጀና ልጅ የመከባከብ አቅሙ እየቀነሰ ስለሚሄድ ልጅን ኦክሲጅን ያሳንሰዋል፣ እንሽርቷ ያሳንሰዋል። ምግብ ስለሚያሳንሰው ልጅ እየደከመና አቅም እያጣ ስለሚሄድ አቅም ያጣና የደከመ ልጅ ከመውለድ ከ40 ሳምንት በኋላ አንድ ሳምንት ተጨምሮ 41 ሳምንት ለምጥ እድል በመስጠት ለእናቲቱ እድል በመስጠት እስከ 41 ሳምንት ይጠበቃል። ከዛ በኋላ ግን አይመከርም። የዛሬ ገጠመኛችን አንድ ነፍሰ ጡር ከ41 ሳምንት በኋላ በደንብ አስረዳናት፣ መከርናት። ነገር ግን ራሷ ብቻ ያዳመጠች ወይ ደግሞ ቤት ጎረቤት አሉ ቤተሰብ ይኖራል፣ እነሱ በማዳመጥ ምጥ እስኪመጣ ልጠብቅ ብላ ጠፋች። መቼ ትመጣለች? ከ10 ቀን በኋላ። 41 ሲደመር 10 ቀን ስንት ይሆናል? 42 ሳምንት ከ3 ቀን ይሆናል። 42 ሳምንት ከ3 ቀን ላይ ምጥ ጀምሯት ምጡ የተፋፈመ ነው። እስኪፋፈም ጠብቃ መጣች። ነገር ግን ወደ ተቋም በደረሰችበት ሰዓት የልጁ የልብ ምት 182 ነበረ። የማህፀኗ ሰርቪክስ ስፋት ገና 4 ሴንቲሜትር ላይ ነው። በደንብ አልለሰለሰም ወይ ደግሞ ኤፌስመንት የምንለው 100% አልሆነም። እንሽርቷው እንደመጣች ፈሶ ነበረ፣ ወደ አረንጓዴነት ተቀይሮ ነበረ። በህክምና ደረጃ ሰጠነዋል። ግሬድ 2 ሜኮኒየም ነበረው። ስለዚህ ምጡ ገና ነው። የልብ ምቱ በጣም እየመታ ነው። ከ160 በላይ ሄዷል። ቀኑ አልፏል። እንሽርቷውም ቀይሯል። ስለዚህ አውቶማቲካሊ ነፍሰ ጡር መውለድ ያለባት በቀዶ ህክምና ነው። አለች፣ እምቢ አለች። እኔ ሁሉ የጠበቅኩት እኮ አምጬ ልወልድ ነው አለች። ልጁ በተመለከተ ምንም አይነት ግንዛቤ ያላት አይመስልም። ይህ ሁሉ የምትደክመው ለልጁ እንደሆነ እንደ ሀገር እንደምናስረዳት ገረገባን። ዝሮ ቤተሰብ እንግዲህ በኋላ ላይ ሁኔታውን ሲያየው ተቀበሉት፣ አመኑ። ስለዚህ እሷን እንደምን ብለው ተቆጥተውም መካክረው ማሳምነውም ቀዶ ህክምና ተሰራላት። ልጁ አብጋር ስኮሩ 6 እና 7 ነበረ። የመጀመሪያው ደቂቃ አብጋር ስኮር ጥሩ አይደለም፣ ከ7 በታች ነው። የ5 ደቂቃው 7 ነው፣ የ10 ደቂቃውም 7 ነው። ስለዚህ ወደ ጽኑ ህክምና ወይ ደግሞ ወደ አይሲዩ ኒኪው የምንለው ኒዮናታል አይሲዩ መግባት ነበረበት። እዛ ገብቶ 1 ሳምንት ቆይቶ የሳባ ህክምና ተሰጦት፣ መድኃኒት ተሰጦት፣ በስንት ጭንቀትና በስንት የህክምና ጥረት ልጅ ተርፎ ልጅ እናት ወደ ቤት ይዛ ሄዳለች። መጨረሻ ላይ የሰጠች አስተያየት ምንድን ነው? እንደዚህ ሁሉ እንደሚሆን አላቅም ያለች። በመጨረሻ እንግዲህ እንደዚህ እንደሚሆን ለአንድ በካር ነፍሰ ጡር እንዴት አድርገን የምናሳያት? እንግዲህ ምናልባት ከዚህ በኋላ አይደለም 41 ሳምንት ትቆይ 40 38 ሳምንት ሁሉ ስሩኝና ልውለድ ነው የምትለው ከራሷ ስለተማረች። ነገር ግን ይህ ልጅ አጣው ቢሆን ኖሮ ግን የሚሰማት ስሜት የሚሰማት ድንጋጤ ጸጸቱን አትችለው ነበር። ስለዚህ እንደዚህ እንደሚሆን አላቅም ነበር የሚሉ ድምፆች በተደጋጋሚ እንሰማለን። ስለዚህ ያለው አማራጭ መቀበል ነው። እንደኛ ደግሞ ሁሉም ሰው ደግሞ ባለሙያ ሆኖ ደግሞ አያየውም። ስለዚህ እኛ ብዙ ገጠመኞችን እያሰብን ሳይንሱን እያሰብን ጥናቶችን እያሰብን የምናቀርብላቸው ወይ ደግሞ ሳይንሱ ህክምና እንደዚህ ነው የሚል ሲባል ህክምናን ለባለሙያ ሰጥቶ መቀበልና በዛ መሰረት በሰላማዊ መንገድ መውለድ
እናትም ደህና ልጅም ጤና የሚለውን መተግበር ለራስ ነው እንላለን። ሰላም ጤና ይስጥልን። ዶክተር አእምሮ ነኝ። አመሰግናለሁ።